እሺ የርዕሱን አስቀድሞ መወሰን ነው ያልኩትኝ። እንደምታዩት አስቀድሞ መወሰን ፕሪዴስቲኔሽን ይባላል። አስቀድመን ተወስነናል። የወሰነው አብ ነው። የወሰነው አብ ነው። ምንድነው የወሰነው? እንዴት ነው የወሰነው የሚለው ነው አሁን የሚያነጋግረን። እንግዲህ እነዚህ ሁለት ነገሮች በነገራችን ላይ የአንድ ሳንቲም ሁለት ገጽታ ናቸው። አስቀድሞ መወሰንና ምርጫ። አሁን መረጠን አይደለም የሚለው ዓለም ሳይፈጠር በፊት ከነገሮች በፊት ከፍጥረት በፊት ነገሮች ሀፕን ከማድረጋቸው በፊት በዘላለም ውስጥ የተከናወነ መለኮታዊ ብያኔ መሆኑን ያሳያል። ብያኔው ደግሞ ምርጫ ነው ይለናል። በክርስቶስ ምርጫ ነው ይለናል። ስለዚህ ምርጫ ኤሌክሽን እና ፕሪዴስቲኔሽን የአንድ ሳንቲም ሁለት ገጽታ ናቸው ተብሎ ይታመናል። ስለ አንድ ነገር ነው እየተናገረ ያለው ማለት ነው። አስቀድሞ የወሰነው ለመምረጥ ነው፣ ወይም ለመምረጥ አስቀድሞ ወስኗል። ስለዚህ ሁለቱ አንድ ነገር በተለያየ መንገድ ለመግለጽ ወይም አንዱ ከአንዱ ጋር በጽኑ የሚቆራኙ የሚያያዙ ነገሮች እንደሆኑ ከግምት ውስጥ እናስገባለን። ምርጫ የሚለው የቃል ፍቺ በራስ ዝንባሌና መለኪያ ወይም ስታንዳርድ ፍላጎት ይኖራል። የምትመርጡበት ደግሞ ሪዝን ይኖራችኋል። ከተወሰኑ ነገሮች መካከል የምትፈልጉትን ነገር መለየት ወይም የራስ ማድረግ ማለት ነው። ምርጫ ይሄ ነው። ሳቢ ታይዋን ብትሄዱ ብዙ ሸሚዞች ወይ ሱሪዎች ሊኖሩ ይችላሉ። ከነዛ መካከል ፍላጎታችሁን የምትገዙበትን ዓላማ፣ ሱሪውን ወይ ሸሚዙን የፈለጋችሁበት ዓላማ የሚመጥነውን ኪሳችሁን የሚመጥነውን ውሳኔ ትወስናላችሁ ማለት ነው። ስለዚህ ከምርጫ ጋር ተያይዞ ለምርጫ የሚያበቃ ውሳኔ መኖሩን ያሳያል። ለዚህ ነው ምርጫና ውሳኔ የአንድ ሳንቲም ሁለት ገጽታ ናቸው ያልኳችሁ። ለዚህ ነው ውሳኔ በሌለበት ምርጫ ማድረግ ስለማይቻል። መረጣችሁ ማለት ፒክ አደረጋችሁ ነው። የቃሉ ፍቺ ይህንን ነው የሚያሳየው። ስለዚህ እግዚአብሔር ዓለም ሳይፈጠር በፊት መረጠን ይላል። መረጠን ሲመርጥ የተተዉ አሉ ማለት ነው። አሁን እሱ ነው የሚያጨቃጭቀን። እንግዲህ ወሰደ ስንል የቀሩ አሉ ማለት ነው የሚል ሐሳብ ይነሳል። ኦኬ የምርጫ ጽንሰ ሐሳብ ምናልባት ብሉይ ኪዳን ውስጥ የማታገኙት አስቀድሞ ምናምን የሚል ነገር፣ ይሄ ከፕሪዴስቲኔሽን ጋር የተያያዘ ኮንሰፕት ብሉይ ኪዳን ላይ ብዙ አይታወቅም። የኤሌክሽን ጉዳይ ግን በጣም በጣም ጎልቶ ይታያል። ገና ከዘፍጥረት ጀምሮ አምላክ ሲመርጥ አምላክ ሲጠራ ታያላችሁ። ስለዚህ እሳቤውም ትምህርቱም ልምምዱም የነበረ ነው የምርጫ ጉዳይ። ምርጫና ውሳኔ የአንድ ሳንቲም ሁለት ገጽታ ናቸው ብለናል። ስለዚህ የኤሌክሽን ጉዳይ ብሉይ ኪዳናዊ አስተምህሮ እንደሆነ እንመለከታለን። ስለዚህ ግለሰቦችን እና ቡድንን ለራሱ ዓላማና ፍላጎት ሲመርጥ እና ሲለይ በመጽሐፍ ቅዱስ ውስጥ በግልጽ ታይቷል። እንዳው ከትልቁ ብንነሳ ዘፍጥረት ምዕራፍ 12 የአብርሃም ጥሪ እግዚአብሔር ሰዎችን ለዓላማው እንደሚጠራ ሁነኛ ማሳያ ነው። ሲሪየስሊም ይወሰዳል። የአብርሃም ጥሪ ሲተረጎም ሲተነተን የአንድ ሰው ጥሪ አይሆንም። በአብርሃም በኩል ያየውን ብዙ ነገር ማንሳት እንችላለን። እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ነህምያ ምዕራፍ 9 ቁጥር 7 ላይ እግዚአብሔር አብርሃምን መረጠው ይላል። ይሄ ጥሪ ምርጫ ነው ይለናል። ስለዚህ እግዚአብሔር ካሉት ሰዎች መካከል አብርሃምን ከኡር ከለዳውያን ምድር ለራሱ ዓላማ ሲጠራው እናያለን። ቀጥሎ የምናገኘው በዘዳግም መጽሐፍ ላይ እስራኤልን እንደ ሕዝብ እናንተ የኔ ናችሁ ብሎ ሲመርጣቸው ሲጠራቸው ያሳያል። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆኑለት ዘንድ አምላክህ እግዚአብሔር መረጠህ ይላል። አስ ኔሽን እግዚአብሔር እስራኤል የሚባለውን ሕዝብ ወይም ሀገር መርጧል። የኔ ናችሁ ብሏቸዋል።
ዘሌዋውያን ምዕራፍ 19ም ላይ ይህንኑ ሐሳብ ታገኛላችሁ። ወንዶችና ሴቶች ልጆች ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ከዚህ ጊዜ በኋላ ወደ ግለሰቦች ብንመጣ እስራኤል እንደ ሀገር ከተቋቋመ በኋላ የቂስን ልጅ ሳኦልን ለንግስና እግዚአብሔር ሲጠራው ታያላችሁ። ከወንድሞቹ መካከል ከነገድ መካከል ምርጫ ተደርጎ በቂስ ቤት ላይ እንደወደቀ ታውቃላችሁ። ከዛም በሳኦል ላይ ሳኦል ለንግስና ተመረጠ፣ እግዚአብሔር መረጠው ይለናል። አንደኛ ሳሙኤል ምዕራፍ 10 ቁጥር 24። እንዲሁም የእሴይ ልጅ ዳዊትን ፈለግኩት፣ አገኘሁት፣ ቅዱስንም ቅባት ቀባሁት ይላል። እግዚአብሔር ጠራው፣ እግዚአብሔር ለየው ለንግስና። ስለዚህ በተለያየ ጊዜ እንዲህ መሰል አይነት ውሳኔዎችን እግዚአብሔር ሲያደርግ ትመለከታላችሁ። ለአንድ ስፔሲፊክ ፐርፐዝ ሰዎችን ወይም ቡድኖችን እግዚአብሔር ይጠራል። ወደ አዲስ ኪዳንም ስትመጡ እንደ አጠቃላይ ቤተክርስቲያንን በተለይም በዚህ በኤፌሶ ላይ በግልጽ የምናየው እሱን ነው። ምክንያቱም መረጠን ነው የሚለን። ጉዳዩ ኢንዲቪጁዋል የተከናወነ ሳይሆን ኮሌክቲቭሊ የተደረገ እንደሆነ ያሳያል። ማህበርን ያሳያል። ማህበሩ ደግሞ ውክልናው ለቤተ ክርስቲያን ነው። ኦፍኮርስ እኔ በዛ አካል ውስጥ አለው። የአካል ክፍሎች ናቸው አይደለም፣ ብልቶች ናቸው አካልን የሚፈጥሩት። ስለዚህ በዛ ኮሌክቲቭ ምርጫ ውስጥ እኔ ያለው፣ አንቺ ያለሽ፣ አንተ አለ፣ ምንም ጥያቄ የለው። እንደ አጠቃላይ ቤተክርስቲያንን እንዲሁም ግለሰቦችን እንደጠራ ወይም እንደመረጠ መጽሐፍ ቅዱሳችን በግልጽ ያሳያል። ኤፌሶ ምዕራፍ 1 ቁጥር 4 ላይ አሁን የተነሳንበት፣ ሮሜ ምዕራፍ 8 ቁጥር 29 እንዲሁ ተመሳሳይ ሐሳብ እዛም እናገኛለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ም ላይ እሱን ብናነብ ጥሩ ይሆናል። ሮሜ ምዕራፍ 8 ቁጥር 29ም በኋላ ስለምመለስበት ምዕራፍ 2 ቁጥር 9 ላንብብ። ጴጥሮስ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን፣ አሁንም ኮሌክቲቭሊ ነው ጥሪ፣ በደንብ ልብ በሉ፣ ማህበር ነው የተጠራው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የእግዚአብሔር ምርጦች ናችሁ ይላል። እግዚአብሔር የመረጣችሁ ናችሁ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ። ምርጫ ማለት መለየት ነው ብለናል። ስለዚህ መቀደስ ነው። እግዚአብሔር ስፍራ ሳይቀር ቤት ሳይቀር ለራሱ የቀደሰበት ሁኔታ እንዳለ በብሉይ ኪዳን ሰፊ ማብራሪያ መስጠት እንችላለን። ስለዚህ ጽንሰ ሐሳቤው የምርጫ እና የጥሪ ጉዳይ በብሉይ ኪዳንም የነበረ በአዲስ ኪዳንም ጎልቶ የሚታይ እውነት ነው። መለኮታዊ አሰራር ነው። ኤኒዌይስ መምረጥ የእግዚአብሔር አንዱ ድርሻ እንደሆነ እንመለከታለን። ስለዚህ ያለ ነው አሁን የሚነሳው ቴዎሎጂካል ጥያቄ በምን መመዘኛ ነው እግዚአብሔር ይህንን ምርጫ ያደረገው? የምርጫው መቼት ግልጽ ነው አይደለም? መቼ የሚለው ዓለም ሳይፈጠር በፊት ብሎ ነግሮናል። ዓለም ሳይፈጠር በፊት እግዚአብሔር በምን ቅድመ ሁኔታ ወይም መመዘኛ ነው ይህንን ምርጫ ያከናወነው የሚል ነው። የምርጫና የቅድመ ውሳኔ ጉዳይ ሲነሳ እንዳልኳችሁ ምርጫ ካለ ውሳኔ አለ ብያለሁ። ስለዚህ ሁለቱን እንደ አንድ ሀሳብ ነው እኔ እያወራው የሚሄደው። ሲነሳ ሁሉንም ሰው የሚያግባባ ድምዳሜ ላይ መድረስ ያስቸግራል። ናወዴይ ኦን ዘ ቴብል ያለ ሀሳብ ነው። በምሁራን ዘንድ የሚያጨቃጭቅ የየራሳቸው ሀያላን አላቸው። እነዚህ ሁለት እሳቤዎች ማለት ነው። በምን መለኪያ ነው እግዚአብሔር ይህን ውሳኔ የወሰነ የሚል ነው። ቅድመ ውሳኔ የስሙ ትርጓሜ ግልጽ ነው አይደለም? አስቀድሞ መወሰን ነው። አስቀድሞ መወሰን ነገሩ እንዲሆን ማለት ነው። ከክስተቱ በፊት ያለን ውሳኔ ያሳያል። ስለዚህ ክስተቱ የውሳኔው ውጤት ነው። መረጠን ይላል። ምርጫው የውሳኔው ውጤት ነው። ስለዚህ ከመምረጡ ጋር አብሮ ውሳኔ እንዳው በቅደም ተከተል እናስቀምጥ እንኳን ካልን ውሳኔው ይቀድማል። ውሳኔው ይቀድማል። የአንድ ሳንቲም ሁለት ገጽታ ናቸው ያልኩት ለዚህ ነው። ምርጫና ጥሪ እንዲሁም ቅድመ ውሳኔ አብረው የሚታዩ ነገሮች ናቸው። ነጣጥላችሁ አታዩትም። ስለዚህ እኛ የእግዚአብሔር ሕዝቦች እንድንሆን ወይም በኤፌሶን 1:4 ውስጥ እንደተገለጸው በፊቱ ቅዱሳንና ያለ ነውር በፍቅር እንሆን ዘንድ እግዚአብሔር አስቀድሞ ዓለም ሳይፈጠር በፊት ባለው ውሳኔ
ምርጫ አደረገ ይላል። ምርጫ አደረገ። ሁለት ነገሮች ናቸው በዚህ ሐሳብ ውስጥ የሚነሱት። ዓለም ሳይፈጠር በፊት አምላክ የወሰነው ውሳኔ መነሻው ምንድን ነው ሲባል ፎር ኖውሌጅ እና ፕሪዴስቲኔሽን ኢሹ ይነሳል ማለት ነው። በእውቀቱ ላይ የተመሰረተ ነው ውሳኔው። ዓለም ሳይፈጠር በፊት የተደረገው ውሳኔ በእግዚአብሔር ቅድመ እውቀት ላይ የተመሰረተ ውሳኔ ነው የሚል ነው። ሁለተኛው የፕሪዴስቲኔሽን እሳቤ ደግሞ አይ እሱ እንዳለ ሆኖ የእግዚአብሔር ሁሉን አዋቂነት ኦምኒሸንት ነው። እግዚአብሔር ኦል ኖዊንግ ነው፣ ሁሉን የሚያውቅ አምላክ ነው። ከሱ የተሰወረ አንዳች ነገር የለም። የሚሆነውንም አይሆንም የሚያውቅ አምላክ ነው። ይሄ ማንነቱ፣ ባህሪው፣ ገንዘቡ ነው። ይሄ ማንነቱ እንደተጠበቀ ሆኖ ምርጫው ግን በእግዚአብሔር ውሳኔ ላይ ሉዓላዊ ስልጣን ላይ ይመሰረታል የሚል ሁለት ቴዎሎጂካል ኮንሰፕት ነው እንግዲህ እዚህ ክፍል ላይ የሚያርፈው። ኦኬ፣ በቅድመ እውቀቱ ላይ የተመሰረተ ነው የሚሉ ወገኖች የሚያነሱት ሐሳብ ይሄ ነገር ሊሆን እንደሚችል እግዚአብሔር ስለሚያውቅ በዛ እውቀቱ ላይ ተመስርቶ ያደረገው ውሳኔ ነው። በዚህ ምሳቤ ውስጥ ውሳኔ አለ ይላል። ነገር ግን ከውሳኔው በፊት እውቀቱ ቀድመዋል ነው። አምላክ ይህንን ውሳኔ ለመወሰን ያስቻለው ምንድን ነው ሲባል አሁንም የተመረጠው ሰውዬ ጋር ወይም ውሳኔ የተወሰነበት አካል ላይ የሚያርፍ አይሆንም። ራሱ እግዚአብሔር ላይ ነው የሚያርፍ፣ እግዚአብሔር ባህሪ ላይ ነው። ይህም የእግዚአብሔር ባህሪ ሁሉን አዋቂነቱ ነው። ፕሪዴስቲኔሽን ወይም አስቀድሞ መወሰን ደግሞ ምን ይላል? አይ ቅድመ እውቀት ላይ የተመሰረተ ሳይሆን ቢፎር ሃንድ ዲተርማይን መደረጉን ያሳያል ነው። ክስተቱ ከመሆኑ በፊት ክስተቱ እንዲሆን ኢንቴንሽናሊ የተደረገ ውሳኔ ነው የሚያሳየው ነው። ስለዚህ ከመሆን ውጪ አማራጭ የለውም። አምላካዊ ውሳኔ በሉዓላዊ ፈቃድና ስልጣኑ ላይ ያረፈ አምላካዊ ውሳኔ ነው ካል ከመከሰት ውጪ ምንም እድል የለውም። ያ ነገር ከመሆን ውጪ ምንም እድል የለውም። ስለዚህ በፕሪዴስቲኔሽን ወይም አስቀድሞ መወሰን ትርጉም እሱን ስንተረጉም የምናገኘው በሌላ አነጋገር ምን ማለት ነው? ወደፊት የሚሆነውን ነገር ማወቅ ብቻ ሳይሆን ክስተቱ እንዲሆን አስቀድሞ መወሰኑን ያሳያል። ኦኬ፣ ያንቺ መዳን በእግዚአብሔር ዘንድ የሚታወቅ ብቻ ሳይሆን ትድኝም ዘንድ አምላክ ወስኗል። ከመዳን ውጪ ሌላ አማራጭ የለሽም። ፋይን፣ ደስ ይላል። ቅድም እንዳልኳችሁ እግዚአብሔር ከመዳኔ ከመፈጠሬ ዓለምም ከመፈጠሩ ደህንነት የሚባል ነገር እንዲመጣ አስፈላጊ የሆነው ጉዳይ ከመከሰቱ ኃጢአት ማለት ነው። ዘፍጥረት ምዕራፍ 3 ላይ the need for salvation ይባላል። ለድነት አስፈላጊው ነገር ምንድነው? ምንድነው እኛን ለማዳን እግዚአብሔር ያነሳሳው ምክንያቱ ምንድነው ከተባለ ኃጢአት ነው። የኃጢአት መኖር ደህንነት ወይም ታዳጊን፣ ስርየት፣ ወዘተ የምንለው ነገር እንዲከሰት ምክንያት ሆኗል። ስለዚህ እነዚህ ሁለት ሐሳቦች ከምርጫና ከቅድመ ውሳኔ ጋር ተያይዞ የሚታይ ይሆናል ማለት ነው። የፕሪዴስቲኔሽን እሳቤ አንኮንዲሽናል ኤሌክሽን እንዲፈጠር ምክንያት ሆኗል ይላል ካልቪን፣ ጆን ካልቪን የፍሬንች ምሁር ነው። ይህንን ጽንሰ ሐሳብ በጣም እንዲወጣ ምክንያት የሆነ ሰው ነው። አቋሙ በግልጽ ይታወቃል። በስሙ ይጠራል፣ ካልቪኒስት ይባላል። ካልቪኒስት ቴዎሎጂ ተብሎ ይጠራል። በ15ኛው ክፍለ ዘመን ፊት መርግ ከሆኑ ሪፎርመሮች መካከል አንዱ ነው ካልቪን። ይሄ እሳቤ ግን ቀደም ብሎም ባለ ዘመን የነበረ እንደሆነ በዚህ ደረጃ ዲፍሬምድ ሆኖ አይምጣ እንጂ እነ ኦገስቲን ይሄን ሐሳብ ያራምዱ እንደነበረ አንዳንድ ጽሑፎች ያሳያሉ። የሆነ ሆኖ ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊት የሚለው ቅድመ ዓለም ማለት ነው። ቅድመ ዓለም ማለት በሌላ አነጋገር ዘላለም ማለት ነው። ነገሩ ከእግዚአብሔር ባህሪ ጋር በጽኑ ይቆራኛል። እንደኔ ወይ እንዳንቺ እንዳንተ እያሰበ ውሎ እያደረ የሚወስን አምላክ አይደለም። እግዚአብሔር ነገሮች ከመሆኑ በፊት የሚያውቅ አምላክ ነው። ስለዚህ
በዘላለም ውስጥ ያለቀ ነገር ነው። ኢሌክሽን ወይም ምርጫው በቅድመ ሁኔታ ላይ የተመሰረተ አይደለም ነው። በሌላ አነጋገር ከተመራጩ ምንም የሚጠበቅ ኃላፊነት የለም። ከነገረ ድነት አንጻር ይሄ እንዴት ይታያል? የፕሪዴስቲኔሽን ወይም ደግሞ አንኮንዲሽናል ኢሌክሽን ሲተነተን የሚድኑትም ሆኑ የሚጠፉት በእግዚአብሔር ሉዓላዊ ፈቃድ ወይም ስልጣን መሰረት ነው። ወይም በሌላ አነጋገር ይሄ ኮምፕሊኬትድ እንዳይሆን ጥንቃቄ ያደርጋለሁ። ክፍሉ ነው ለማስረዳት እኔ በክፍሉ ላይ ያሉ ጭቅጭቆችንም ነው በጣም ስሙዝሊ ለማቅረብ እየሞከርኩ ያለሁት። ደብል ፕሪዴስቲኔሽን ይባላል። የሚጠፉትም የሚድኑትም ከመዳናቸውና ከመጥፈታቸው በፊት ተወስኗል የሚል ነው። ማስረጃ አላቸው። ይህን ሀሳብ ወደፊት ይዘው የመጡ ወገኖቻችን ከሚያነሷቸው የመጽሐፍ ቅዱስ ክፍሎች መካከል ቀዳሚው ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ወደ እኔ የሚመጡት የሚድኑት ማለቱ ነው፣ እኔን የሚቀበሉኝ ኦልሬዲ ይቀበሉኝ ዘንድ የተወሰነባቸው ናቸው። አብ የሳበው ነው ወደ እኔ የሚመጣው፣ አብ ያልሳበው አይመጣም። አንዱ እሱ ነው። ዮሐንስ 6:44 በተለይም ከሐዋርያቱ መመረጥ ጋር ተያይዞ ምዕራፍ 15 ቁጥር 16 ላይ ያለውም ክፍል በጣም ሲሪየስሊ የሚነሳ ነው። ዮሐንስ ወንጌል እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ኮምፓራቲቭሊ እኔ እናንተ ይላል። መራጩ እኔ ነኝ፣ እናንተ አልመረጣችሁኝም። አሁንም ከመራጩ የሆነ ምንም ነገር እንደሌለ ይሄ ክፍል በግልጽ ያሳያል። ኦብቪየስሊ ሐዋርያ ሥራ ምዕራፍ 13 ቁጥር 48 ላይም አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወትም የተዘጋጁ ሁሉ አመኑ ይላል። ያመኑት እነማን ናቸው? ያምኑ ዘንድ የተዘጋጁት ናቸው። ወንጌል በመስበክ ሂደት ውስጥ ምላሽ የሰጡት አስቀድመው ምላሽ እንደሚሰጡ ይታወቃልም ተወስኗልም። ሮሜ ምዕራፍ 9 ቁጥር 10 በተለይ በጣም ሲሪየስሊ ካልቪን የሚያነሳው ክፍል ይሄ ነው። ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ይላል። በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛላታል ተባለላት ይላል። ተባለላት። ኦኬ ያዕቆብና ኤሳው ናቸው አይደለም? ታላቁ ለታናሹ እንዲገዛ የአምላክ የቀድሞ ውሳኔ ነው። ስለዚህ ኤሳው ለያዕቆብ መገዛት አማራጭ አይደለም፣ ግዴታ ነው። ያ ይሆን ዘንድ የእግዚአብሔር ውሳኔ ነውና ይሄም ውሳኔ ከያዕቆብ ሁኔታ ወይም ከኤሳው ሁኔታ ጋር የተገናኘ አይደለም። ታዲያ እንዴት ነው ይህን ውሳኔ እግዚአብሔር የወሰነው? በራሱ ፈቃድና ስልጣን። እግዚአብሔር ይሄን የማድረግ መብት አለው ወይ? እንዴት አይኖረውም? የመወሰን ስልጣን እግዚአብሔር እንዴት አይኖረውም? ይኖረዋል። በምን መለኪያ ይሄን አደረገ ካልን በፕሪዴስቲኔሽን ወይም አንኮንዲሽናል ኢሌክሽን ወይም ቅድመ ሁኔታን ታሳቢ ያላደረገው ምርጫ እንደሚነግረን ከሆነ ይሄ ውሳኔ የተከናወነው በራሱ በእግዚአብሔር ፈቃድና ስልጣን መሰረት ነው የሚል ነው። እግዚአብሔር ፈቃድ አለው ወይ? በጣም እንጂ። እግዚአብሔር ስልጣን አለው ወይ? አንሊሚትድ የሆነ ያው የማይወሰን ስልጣን ባለቤት ነው። የስልጣን ሁሉ ምንጭ ነው እግዚአብሔር። በመዝሙር መጽሐፍ ላይ ዙፋንን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች ይላል። የእግዚአብሔር ስልጣን ሁሉን የሚገዛ ነው፣ በሁሉ ላይ የሚሰለጥን ነው። ኢቭን በጨለማው መንግስት ላይ ሳይቀር የሚገዛ ነው። ለግዛቱ ዳርቻ የለውም፣ ለስልጣኑም ገደብ የለውም። ይሄንን አደርጋለሁ ተው የሚለኝስ ማን ነው ይላል ኢሳይያስ መጽሐፍ። የሚከለክለውስ ማን ነው ይላል። እጁን ይይዝ ዘንድ የሚችል ማን ነው? በኃይል ብርቱ ነው፣ በስልጣን እንዲሁ። ስለዚህ እግዚአብሔር ፈቃድ አለው ወይ? ስልጣን አለው ወይ? የስ በዚህ አግባብ አምላክ ይድኑ ዘንድ የወሰናቸውን እንዲድኑ ወስኗል የሚል ነው። የቅድመ ውሳኔ ወይም ፕሬዴስቲኔሽን የሚለው ቃል ቅድም እንዳልኳችሁ
በአዲስ ኪዳን ውስጥ የሚገኝ ቃል ነው። ሐዋርያ ሥራ ምዕራፍ 4 ቁጥር 28፣ ሮሜ 8 29 ደግሜዋለሁ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7፣ ኤፌሶን ምዕራፍ 1 4 እና 5 እንዲሁም ቁጥር 11 ላይ በእነዚህ ክፍሎች ላይ አስቀድሞ ስለመወሰን ይናገራል። እግዚአብሔር በሉዓላዊ ስልጣኑ ወይም ፈቃዱ የወሰነው ነገር አለ። አዎ አለ። በትንሹ 3 ነገሮች በእግዚአብሔር ስልጣን የተወሰኑ እንደሆኑ እናያለን። በትንሹ የመጀመሪያው በተለይ በሐዋርያት ሥራ ምዕራፍ 4 ቁጥር 28 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 መሰረት የክርስቶስ እኛን ተክቶ መሞት በእግዚአብሔር አብ የተወሰነ ነው። ፕሪዲሳይን የተደረገ ነው። ከመሆኑ በፊት አምላክ ወስኗል። ጌታም ሲጸልይ ብትወድስ ይቺ ጽዋ ከኔ ትለፋልና ፈቃድ ይሁን አለ። ሆነም። የእግዚአብሔር ፈቃድ ኢየሱስ በእኛ ምትክ ይሞት ዘንድ ነበርና ኢየሱስም እኛን ተክቶ ሞተ። አዲስ ኪዳን የሚነግረን ይሄንን ነው። ወንጌል ማለት እሱ ነው፣ የምትክነት ሞት። ይሄ ሞት በእግዚአብሔር አብ አስቀድሞ የሚታወቅ ደግሞም የተወሰነ ነው። ሐዋርያ ሥራ ምዕራፍ 4 ከ27 እስከ 28 ባለው ክፍል ውስጥ ይህንን በግልጽ እናገኛለን። የኢየሱስ ሞት በአብ ውሳኔ የተከናወነ ነው። እሺ፣ በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጲላጦሳዊው ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ ይላል። ሲጸልዩ ነው ይህን ኮት ያደረጉት። ስለዚህ ምዕራፍ 2 ላይ አለ፣ ጴጥሮስ ያነሳል። ይሄ በእግዚአብሔር ሐሳብና ውሳኔ የሆነ ነው፣ አይጸጽታችሁ ይላቸዋል። ወስዳችሁ ገደላችሁ፣ ሰቅላችሁ ገደላችሁት ካላቸው በኋላ ይህ ግን የእግዚአብሔር ሐሳብ ነው ይላል። ኢየሱስ ይገደል ዘንድ፣ መሲሁ ይገደል ዘንድ የእግዚአብሔር አብ ውሳኔ ነው ይላል። ስለዚህ ፕሪዴስቲኔሽን ከዚህ አንጻር ይታያል። ክርስቶስ ኃጢአተኞችን ወክሎ እንዲሞት የእግዚአብሔር አብ ውሳኔ ነበር። ሁለተኛው የምናገኘው ኤፌሶን 1:5 ላይ ከተወሰኑ ውሳኔዎች መካከል እኛን ቅዱሳንን በሚመለከት አስቀድመው ከተወሰኑ ውሳኔዎች መካከል አንዱ ቅድም ሳባም ስትናገር ነበር፣ በፊቱ ቅዱሳንና ያለ ነውር እንሆን ዘንድ ነው፣ ወይም ልጆቹ እንሆን ዘንድ ነው። ይህም ዓለም ሳይፈጠር በፊት እግዚአብሔር አብ የወሰነው ውሳኔ ነው። ሶስተኛው ከዚሁ ጋር አብሮ የሚሄድ ነው። ሮሜ ምዕራፍ 8 ቁጥር 29 ላይ ክርስቲያናዊ ኑሮን የሚመለከት ወይም የዳኑት ሰዎች ህይወት ምን ይምሰል የሚለውን ጉዳይ የሚመለከት ውሳኔ ተከናውኗል ይለናል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞ ነው የወሰነው። ምንድነው የወሰነው? የልጁን መልክ እንድንመስል። ስለዚህ በትንሹ እነዚህን 3 ነገሮች አብ ወስኗል። እንግዲህ በቅድመ ውሳኔ ወይም ደግሞ ፕሪዴስቲኔሽን እግዚአብሔር አስቀድሞ ወስኗል የሚለውን እሳቤ ከነገረ ድነት አንጻር ስንመለከተው አንደኛው አሁን ቅድም እያልን ባለነው አግባብ የግለሰቦች መዳን ከመዳናቸው በፊት በእግዚአብሔር ዘንድ የሚታወቅና የተወሰነ ነው የሚል ነው። በዚህም አግባብ ግለሰቦቹ ከማመን ውጪ ሌላ አማራጭ የላቸው፣ ከመቀበል ውጪ ሌላ አማራጭ የላቸው። በሌላ ተርሚኖሎጂ ያለው ኢሬዚስቲብል ግሬስ ይባላል። የካልቪን ሌላኛው ቴዎሎጂካል ኮንሰፕት ነው። ሰዎች እነዚህ ይድኑ ዘንድ የተወሰኑ ሰዎች ከመዳን ውጪ ሌላ አማራጭ የላቸውም የሚል ነው። ያ አንደኛው ሐሳቤ ይሄ ነው። እንግዲህ ይሄ ነው። ሁለተኛው ምርጫው የተከናወነው ውሳኔ አለ። ከውሳኔው በፊት ግን እውቀት ቀድሟል ነው። መለኮታዊ የመበየን ስልጣን ወይም ፈቃድ እንደተጠበቀ ሆኖ ከነገረ ድነት አንጻር የተደረገው ምርጫና ውሳኔ ግን በእግዚአብሔር ቅድመ እውቀት ላይ ይመሰረታል። Election is conditional on a person faith ይላል ጆን ጄኮብ አርሚኒያን። ምርጫ በግለሰቦች የማመን ሁኔታ ላይ ይመሰረታል። እርግጥ ነው ይድኑ ዘንድ እግዚአብሔር ይፈቅዳል፣ በኋላ ላይ እመጣለሁ። ነገር ግን ሰዎች መፍቀድ አለባቸው። ይሄ ምርጫ አንኮንዲሽናል ነው ማለት አንችልም። ምክንያቱም ወይም ደግሞ በሁኔታ ላይ
የተመሰረተ አይደለም ማለት አንችልም። የተመራጩ ሰው ሚና አለበትና ይላል። ያም ሚና መልካም ስራ አይደለም ወይም ሌላ ነገር፣ እምነት ነው በጃኮብ አርሜኒየን እሳቤ መሰረት። ይሄም ሌላኛው እንግዲህ ከሪፎርምዶች መካከል ከነ ጆን ካልቪን በኋላ የመጣ ወንድማችን ነው። የእሱን ተቃራኒ ሀሳብ የሚያራምድ ነው። ስለዚህ አርሚን እና ካልቪን ሲባል ሰምታችሁ ከሆነ እነዚህን ሁለት እሳቤዎች ነው የሚሸከሙት። በስማቸው ይጠራል ቴዎሎጂው ማለት ነው። እግዚአብሔር ሁሉን ያውቃል ይላል አርሚን። እግዚአብሔር ሁሉን ያውቃል። ስለዚህ ፐርፌክት የሆነ ኖውሌጅ አለው። he has a perfect knowledge of events ይላል። ክስተቱ ከመሆኑ በፊት ስለ ክስተቱ ዲቴል የሆነ እውቀት አለው። ይሄም እውቀት ኃላፊ ጊዜን፣ አሁን ያለንና መጪን ጊዜ ይመለከታል። መቼም ማናችንም ስለ ኃላፊ ጊዜ ምናልባት ካስታወስን የተወሰነ ነገር ልንል እንችላለን። አሁን ስላለንበትም ነገር ሙሉ እውቀት አለን ብለን አፍ ሞልተን መናገር አንችልም። የምናውቀው ነገር አለ፣ ጳውሎስ በከፊል ይላል። ስለዚህ ፕሬዘንት ስለሆነው ነገራችን እንኳን በእርግጠኝነት አውቃለሁ ብለን አፍ ሞልተን መናገር አንችልም። ከፊል እውቀት ነው ስለምንም ጉዳይ። በተለይ መጪን ጊዜ በሚመለከት ደግሞ ምንም እውቀት የለንም። ምንም እውቀት የለንም። ምን ረጅም ብትሆን ነገ ማየት አትችልም ይባላል። ከእግዚአብሔር አንጻር ግን ኃላፊን ጊዜ የአሁንንም መጪውንም ፐርፌክትሊ ነው። ይህም እውቀት ፐርፌክትሊ የሆነ እውቀት ነው። ስለዚህ እግዚአብሔር ኃላፊውንም አሁን ያለውንም መጪውንም ጊዜ በሚመለከት እንዲህ ያለ ሙሉ እውቀት ካለው፣ ፍጹም የሆነ እውቀት ካለው ምርጫውና ውሳኔ የተከናወነው በዚህ የእግዚአብሔር ቀድሞ እውቀት ላይ ተመስርቶ ነው የሚል ነው። ይሄ አምላክ በአምላክ ዘንድ ፓርሻሊቲ ያለን፣ በአምላክ ዘንድ አድሎ አለን የሚለውን ቴንሽን ያረግባል። እንዲሁም ደግሞ በምን መለኪያ በምን ስታንዳርድ እግዚአብሔር መረጠ ለሚለው መልስ ይሰጣል። የመጀመሪያውም አንድ መልስ ነው። በሉዓላዊ ስልጣኑ ላይ የተመሰረተ ነው፣ በሉዓላዊ ፈቃዱ ላይ የተመሰረተ ነው የሚለው አንድ መልስ ነው። ግን እንዴት ሉዓላዊ አምላክ መወሰን ስለሚችል ብቻ ነው የሚወስነው ብለን እንዳንል አርሚን ደግሞ አይ ውሳኔው በእውቀቱ ላይ የተመሰረተ ነው። ስለዚህ ማን ምላሽ እንደሚሰጥ፣ ማን ምላሽ እንደማይሰጥ፣ ማን እንደሚያምንና ማን እንደማያምን ስለሚያውቅ አምላክ ይሄንን ምርጫ አደረገ፣ ይሄንን ውሳኔ ወሰነ ይለናል። ለዚህም ከመጽሐፍ ቅዱስ የሚያነሷቸውን ጥቅሶች ላስከትል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ እግዚአብሔር አብ አስቀድሞ እንዳወቃቸው ይላል። አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። ከምርጫው በፊት አስቀድሞ ማወቅ ነበር። ቁጥር 18 ላይ ይህንን ሐሳብ ይደግመዋል። ሮሜ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የተወሰነ ነገር አለ፣ አስቀድሞ የታወቀም ነገር አለ። ስለዚህ እግዚአብሔር ውሳኔውን የሰጠው ባለው ቅድመ እውቀት ነው፣ ፕሪ ኖሌጅ ነው። እግዚአብሔር ሁሉን የሚያውቅ አምላክ ነው። በሱ እውቀት ላይ ወይ ፎር ኖሌጅ ላይ ያርፋል። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 የእስራኤልን ሕዝብ እንዳጠቃላይ በተመለከተ የኢየሱስ ሪፍሌክሽን እንደዚህ ይላል። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ፈለገ እሱ፣ አንቺ ግን አልወደድሽም ይላታል። ስለዚህ አልፈለገችም። እሱ ፈልጓል፣ እሱ አልፈለገችም። አሁንም ትንሽ በምርጫ ሂደት ውስጥ የሰዎች ምላሽ አለው፣ ሚና አለው የሚለውን ሐሳብ በተወሰነ መልኩ ይህም ክፍል ያሳያል። ዮሐንስ ወንጌል ምዕራፍ 7 17፣ ሐዋርያት ሥራ ምዕራፍ 5 51 እና 13 46 እነዚህን ውሳኔዎች ከቀድሞ ማወቅ ጋር የተገናኙ እንደሆነ የሚያሳዩ ናቸው። በዚህም አግባብ ምርጫው የተከናወነው በእግዚአብሔር ቅድመ እውቀት ላይ ነው። ይህም ማን ክርስቶስን እንደሚቀበል፣ ማን በወንጌል እንደሚያምንና እንደማያምን እግዚአብሔር ስለሚያውቅ አስቀድሞ የተደረገ ውሳኔ ነው። በርካታ ጥቅሶችን እዚህም ክፍል ላይ ማንሳት እንችላለን። ምናልባት በኋላ ላይ እንመጣበታለን። ይሄ እሳቤ በተወሰነ መልኩ የቅድሙ ደብል ፕሬዴስቲኔሽን ነው ብያችኋለሁ። ከዚህ በተቃራኒ ያለው ደግሞ ሲንግል ፕሬዴስቲኔሽን በመባል ይታወቃል። የሲንግል ፕሬዴስቲኔሽን እሳቤ ምንን ነው የሚያሳየን?
ውሳኔው ቅድም ደብል ፕሬዴስቲኔሽን ማን መዳን እንዳለበትና ማን መዳን እንደሌለበት እግዚአብሔር ወስኗል። የሚድኑት የተመረጡት ናቸው፣ የሚጠፉት ያልተመረጡት ናቸው የሚል ሐሳብ ነው ደብል ፕሬዴስቲኔሽን። የሲንግል ፕሬዴስቲኔሽን ኮንሰፕት ደግሞ እግዚአብሔር አስቀድሞ የወሰነው ማን መዳን እንዳለበትና ማን መጥፋት እንዳለበት ሳይሆን የሚድኑ ሰዎች ምን ይሁኑ የሚለውን ነው። የሚድኑ ሰዎችን መጨረሻ ነው፣ ዴስቲኒ ነው እንጂ እግዚአብሔር የወሰነው በፍጹም ጻድቅ አምላክ እግዚአብሔር አንዱ እንዲድን ሌላው እንዲጠፋ ሊወስን አይችልም። አንደኛ ባህሪው አይፈቅድም። ሂስቶሪካሊ ደግሞ ሰው በዚህ ሁኔታ ውስጥ የተገኘው በአዳም መበደል ምክንያት ነው። ሮሜ ምዕራፍ 5 ላይ ሁላችን ኃጢአተኞች የሆነው በአንዱ አዳም ምክንያት ነው። በአንዱ አዳም ምክንያት በደለኛ የሆን ሁላችን በምን መለኪያ እግዚአብሔር አንዱን አንስቶ ሌላውን ይጥላል? ማንሻውስ ምንድን ነው? ወደ ኤፌሶ ምዕራፍ 4 እንመልከት። መምረጫውስ ምንድን ነው ካልን በክርስቶስ የሚል ነው። ስለዚህ በክርስቶስ ሰዎች እንዴት ይመረጣሉ? በማመን እና ባለማመን፣ ክርስቶስን በመቀበልና ባለመቀበል፣ የእግዚአብሔርን የደህንነት ግብዣ በመቀበልና ሪጀክት በማድረግ። እንግዲህ በአዲስ ኪዳን በሰፊው ይሄ ጉዳይ በሚገባ ተብራርቷል። ስለዚህ የእግዚአብሔር ቅድመ ውሳኔ ምን ላይ ነበር የሚያልፈው? ምን ላይ ነው የሚያልፈው? በዚህ አመለካከት መሰረት በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ ቁጥር 4 ላይ፣ ቁጥር 5 ላይ ደግሞ ልጆቹ እንሆን ዘንድ የሚል ወይም ደግሞ በመንፈሳዊ በረከት ሁሉ የባረከን ቁጥር 3 ላይ ባለፈው ያየናቸው እነዛ ሁሉ በረከቶች ለኛ ይደርሱ ዘንድ የተደረገ አምላካዊ ብያኔ፣ አምላካዊ ውሳኔ ነው የሚል ነው። ስለዚህ በእነዚህ ሁለት አመለካከቶች መካከል ያለው ልዩነት ይሄ ነው። ፌርሊ የትኛው ነው ለመጽሐፍ ቅዱስ ትምህርት በተለይም ነገረ ድነትን በሚመለከት የሰዎችን ከኃጢአት መንጻት ወይም የእግዚአብሔር ልጅ የመሆኑን ጉዳይ በሚመለከት አዲስ ኪዳን ጮክ ብሎ የሚናገረው የትኛውን አይነት አግባብ ነው? መጽሐፍ ቅዱሳችን ይህን ጉዳይ በሚመለከት ምን ትምህርት አለው የሚለውን ላስከትልና ምናልባት የተወሰነ ሐሳብ ለእናንተ እድል እሰጣለሁ። ቁጥር ከ5 እስከ 11 ባለው ክፍል ውስጥ ውሳኔውን በሚመለከት የተከናወነበትን አግባብ ሲናገር 3 ጠንካራ ቃላቶችን ጥቅም ላይ ያውላል። አንደኛ በበጎ ፈቃዱ ይላል፣ ንጽጽሩ አስገዳጅ ነገር የለም ነው። ሁለተኛ እንደ ሐሳቡ ይላል፣ ይህም በእግዚአብሔር ሐሳብ በእግዚአብሔር ፈቃድ ላይ የተመሰረተ ነው። ያን ሳንቲም ሁለት ገጽታ ናቸው። እንደ ፈቃዱ ምክር ይላል ቁጥር 11 ላይ። ስለዚህ እግዚአብሔር ይህን ውሳኔ ያደረገው በራሱ ተነሳሽነት ነው የሚለው ከምዕራፍ 2 ቁጥር 8 ጋር ይገናዘባል። በጸጋ ድናችኋል የሚለው በጸጋ ድናችኋል ትምህርት ኢኒሼቲቭን የወሰደው እግዚአብሔር ነው። እኛ የመዳን መብት የለንም ነው፣ ክሌም ማድረግ አንችልም። እንድን ዘንድ የፈለገው እግዚአብሔር ነው፣ የፈቀደው እግዚአብሔር ነው። የፈቀደና የፈለገ ብቻ ሳይሆን መዳኛውንም መንገድ ያዘጋጀ እግዚአብሔር ነው የሚለው። ስለዚህ እነዚህ የቃላት ድግግሞች የሚያሳዩን ምርጫውና ውሳኔው በእግዚአብሔር በጎ ፈቃድ ላይ የተመሰረተ መሆኑን ከጸጋ ጋር በተገናዘበ እሱን ነው ማለት የምንችለው። በሌላ አገላለጽ ከተመራጩ የሆነ አንዳች ነገር የለም። አሁንም ካልቪን ከሚለው መጋራት የምንችለው አንድ ነገር እሱ ነው። ፐርሰናሊ የካልቪንን ሐሳብ የምትቀበሉ እህቶችና ወንድሞች ትኖሩ ይሆናል፣ ግን ለአንዳንድ ጥያቄዎች መልስ የመስጠት ኃላፊነት ይኖርባቸዋል። ይሄን ሐሳብ የምትደግፉ ከሆነ ማለት ነው። ከተመራጩ የሆነ አንዳች ነገር የለም። አዎ የለም፣ በፍጹም የለም። ይሄን መዳናችን 100% በጸጋው ላይ የተመሰረተ እንዲሆን ያደርገዋል። ለዚህ ነው በጸጋ ብቻ የምንለው። ከአምስቱ ብቻዎች መካከል አንዱ ጸጋ ብቻ የሚል ጌዳን ነው በእግዚአብሔር ጸጋ የምንለው በዚህ ምክንያት ነው። ኦኬ ኤፌሶ ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስለዚህ ድነታችንን በሚመለከት በእግዚአብሔር የማዳን ጸጋ ላይ ወይም ቸርነት ላይ ያርፋል ማለት ነው። በክርስቶስ የሚያምን እያንዳንዱ ሰው በእግዚአብሔር አስቀድሞ የተወሰነ ነው ማለት እንችላለን። ከዚህ ድምዳሜ መነሳት ለወንጌል ጥሪ ምላሽ የሰጡ ሰዎች ምላሽ ከመስጠታቸው በፊት ምላሽ እንደሚሰጡ በእግዚአብሔር ዘንድ የታወቀና ይህም እንዲሆን የአምላክ ውሳኔና ፈቃድ መሆኑን እንገነዘባለን። ስላልዳኑ ሰዎች ምን ማለት እንችላለን? ይሄ ክፍል በፍጹም ስላልዳኑ ሰዎች ምንም ነገር አይልም። ኤፌሶ ምዕራፍ 1 ቁጥር 4 የሚነግረን ስለ ዳኑ ሰዎች ነው፣ ስለተመረጡት ሰዎች ነው። ስለቀሩ ሰዎች ክፍሉ ምንም አይልም። ስለዚህ ዋይዝሊ እኛም ምንም አለማለት ነው የምንችለው።
ግን ጥያቄው ሊጠየቅ ይችላል። ሰዎች ሊጠይቁ ይችላሉ። በዚህ ጉዳይ ላይ ምንድነው የእግዚአብሔር ሐሳብ ከተባለ ሁለት ነገር ማለት እንችላለን። ይሄን ተናግሬ እጨርሳለሁ። ሁለት ነገር አንስተን መልስ መስጠት እንችላለን። ስላልዳኑ ሰዎች የመጀመሪያው ከእግዚአብሔር አንጻር ማለት የምንችለው ይድኑ ዘንድ የእግዚአብሔር የአምላካችን በጎ ፈቃድ ነው። ሰው ሁሉ ይድን ዘንድ እግዚአብሔር ይፈቅዳል። ይሄን የሚለን ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ነው። ኦኬ ሰው ሁሉ ይድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። ስለዚህ ሰው ሁሉ እንዲድን እግዚአብሔር ይፈልጋል። ክርስቶስንም ቤዛ አድርጎ መስዋዕት አድርጎ የሰጠው እግዚአብሔር ለዓለም ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እሱ ነው የሚነግረን። ለዓለም መድህን እንዲሆን ለዓለም መዳኛ እንዲሆን ነው የሰጠው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ልጁን ወደ ዓለም ላከው ነው የሚለው። ስለዚህ ሊሚትድ አቶኖመንት እዚህ ጋር የለም። ዓለምን ሁሉ የማዳን ብቃት አለው ክርስቶስ። ሰው ሁሉ እንዲድኑ ይፈልጋል። ስለዚህ የመጀመሪያው ከእግዚአብሔር አንጻር የምናየው ይድኑ ዘንድ ይፈቅዳል፣ ይፈልጋል፣ የሚድኑበትንም መንገድ አዘጋጅቷል የሚል ሰው ሁሉ የሚድንበትን መንገድ አዘጋጅቷል እግዚአብሔር። የስ ያለ ልዩነት በክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወዶ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ይላል። የሚያምን ሁሉ እንዲድን፣ የሚያምን ሁሉ እንዲተርፍ፣ የሚያምን ሁሉ ልጆች እንዲሆን የእግዚአብሔር አምላካችን በጎ ፈቃድ ነው። ከእግዚአብሔር አንጻር ይሄንን ነው ማለት የምንችለው። ከሰው አንጻር ምንድን ነው ማለት የምንችለው? ከሰው አንጻር ስላልዳኑ ሰዎች ነው። ለምንድን ነው ያልዳኑት ታዲያ? የእግዚአብሔር በጎ ፈቃድ ሰው ሁሉ እንዲድኑ ልጁም የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ከተባለ ለምንድን ነው ዓለም ያልዳነው? ለምንድን ነው ዓለም ሁሉ ያልተቀበለው? ለምንድን ነው ዓለም ሁሉ ይሄንን የእግዚአብሔርን ስጦታ ያልተቀበለው ካላችሁ ስላልፈለጉ ነው። ስላልፈለጉ ነው፣ ስላላመኑበት ነው፣ ስላልተቀበሉት ነው የሚል ምላሽ ነው። ሰው እንዲህ የማለት ፈቃድ እንዳለው መጽሐፍ ቅዱስ ስለሚያሳይ ኦኬ። ዮሐንስ 3:14 በእርሱ የሚያምን ሁሉ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባል ይላል። የዘላለም ሕይወት መገኛው ማመን ነው ይላል። ማመን ነው። ስለዚህ በእርሱ የሚያምን ሁሉ የዘላለምን ሕይወት ያገኛል። በኢየሱስ ያመነ ሁሉ የዘላለምን ሕይወት ያገኛል። ዮሐንስ 3:14 ያነበብኩላችሁ። እሺ ሐዋርያ ሥራ ምዕራፍ 10 ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። በቂ ነው እነዚህ ሁለት ክፍሎች። ስለዚህ የኃጢአት ስርየት አሁንም ከማመን ጋር ክርስቶስን ከመቀበል ጋር የተገናኘ ነው። ዓለም ሁሉ እንዲድን፣ ሰው ሁሉ እንዲድን እግዚአብሔር ይፈልጋል። ያልዳኑ ሰዎች ለምን አልዳኑም ካልን ያልዳኑ ሰዎች ያልዳኑትና የማይድኑት ባለማመናቸው ጠንቅ ነው፣ ባለመቀበላቸው ጠንቅ ነው። ቢቀበሉ እግዚአብሔር ሊያድናቸው ታማኝ ነው ወይ? የስ መጽሐፍ ቅዱስ ይህን በግልጽ ያሳያል። ስለዚህ ስለ ምርጫና ጥሪ ይህን ያህል ከተነጋገርን ለዛሬ በቂ ነው። አሁን የጥያቄ ጊዜ ነው። 10 ደቂቃ አላችሁ።